የሌማት ትሩፋት መርሃ ግብር የምግብ ሉዓላዊነትን ለማረጋገጥ ከሚተገበሩ የግብርና ልማት ስራዎች አንዱ ነው። መርሃ ግብሩ በተለይ ስጋ፣ እንቁላል፣ ማርና ወተት ትርፍ ምርት ሆነው እንዲገኙ ማልማትና መጠቀምን መሰረት ያደረገ ነው። ኢትዮጵያ ጸጋዎቿን በቅጡ ካለማች የእንስሳት ተዋጽኦ ምርቶች የቅንጦት ምግቦች ሳይሆኑ ከሌማት ከማይለዩ በዕለታዊ ምግቦች ማባያነት የማይታጡ ግብዓቶች ማድረግ እንደሚቻል የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ የሌማት ትሩፋት መርሃ ግብርን ባስጀመሩበት መርሃ ግብር መናገራቸው የሚታወስ ነው። ይህን መርሃ ግብር ኦን ለማድረግም እንደ ሀገር ዘርፈ ብዙ ስራዎች እየተሰሩ ናቸው። በሐላባ ዞንም ከሌማት ትሩፋት መርሃ ግብሮች አንዱ በሆነው በዶሮ ሀብት ልማት ላይ ልዩ ትኩረት ተሰጥቶ እየተሰራ እንደሆነ የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊው ሀጂ ኑርዬ ነግረውናል። እንደ ሀገር የሌማት ትሩፋት አጀንዳ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከታወጀ ወዲህ ሐላባ ላይ ባልተለመደ መልኩ አዲስ እይታም ስለሆነ አዲስ ሐሳብም ስለሆነ መስራት አለብን። ዶሮ ሀብት ልማት ሲባል በትንሽ ቦታ ብዙ ገቢ ማግኘት የሚቻል ነው። ይሄንን እንዴት ነው ወደ አርሶ አደሩ እናደርሰው ብለን እንደ ዞን ባለፈው ዓመት ብቻ ከ300,000 በላይ ዶሮ ለአርሶ አደር አሰራጭተናል። ዘንድሮ 595,000 በላይ ዶሮዎችን ለማሰራጨት እየሰራን ነው። ዶሮ ሀብትን በክልል ደረጃ 5 10 25 የሚባል የዶሮ ኢኒሼቲቭ አለ። ላልተዳረሱት ማዳረስ ማለት ነው። ዶሮ ሀብትን አቅሙ የቻለው 5 በጣም የቻለው 10 በጣም የቻለው ደግሞ 25 ከዛም በላይ ይቻላል። ይሄንን እየሰራን ያለበት ሁኔታ አለ። አርሶ አደሩም ከዘርፉ ተጠቃሚ እንዲሆን ባለፈው ዓመት 35 የዶሮ መንደር መፈጠሩን የገለጹት ኃላፊው ዘንድሮም 35 የዶሮ መንደር ለመፍጠር ይሰራል ያሉት አርሶ አደሩ ሰብሰብ ብሎ ደግሞ በኩታገጠም መንደር ላይ ከ5 እስከ 25 ዶሮ ማርባት አለበት ብለን 120 አርሶ አደር በዶሮ መንደር እየፈጠርን ያለበት ሁኔታ አለ። አምና 35 የዶሮ መንደር ፈጥረናል። ዘንድሮ የ35 የዶሮ መንደር ለመፍጠር እየሰራን ነው። በደኔ የዶሮ ህብረት ስራ ዩኒየን ደግሞ አንዱ ነው። በዞናችን ውስጥ ትልቁ የዶሮ እርባታ ማህበር ያለው እዚህ ቀበሌ ነው። እኛ የሙያ አገልግሎት ከሰጠን፣ እኛ ሐሳብ ከሰጠናቸው፣ እኛ ካደራጀናቸው፣ እኛ ከመረናቸው አርሶ አደሮቻችን የኛን ፈለግ መከተል ይችላሉ። ለዚህ ማሳያ አንዱ የበደኔ ዶሮ ማህበር ማለት ይቻላል። በደኔ ዶሮ እርባታ ማህበር ከ5000 በላይ ዶሮ እያረባ መሆኑን የገለጹት ሀጂ ኑርዬ ምርቶቹም በሐላባ ቁሊቶ ከተማ የገበያ መረጋጋትን እየፈጠረ እንደሆነም ይገልጻሉ። ለሐላባ ከተማ በቀን 3600 እንቁላል ለገበያ ያቀርባሉ። ገበያ ላይ እስከ 22 ብር 20 ብር የሚሸጠውን እንቁላል በ17 ብር ለከተማ ሸማች ዩኒዮኖች ያቀርባሉ። ሸማች ዩኒዮኑ ወይ 50 ሰንቲም ወይ 1 ብር እያተረፈ ለከተማ ነዋሪ የሚያቀርብበት ሁኔታ አለ። ምናልባት አሁን ትንሽ ብር መካፈል አይደለም፣ እነሱ መስራት አድርገው እየሰራሉት እየሰበሰቡ ነው፣ እየቆጠቡ ነው። አገርም የሚያድገው በቁጠባ ነው። ስለዚህ በየጊዜው የቆጠቡትን ከጊዜ በኋላ ወደ ትርፍ ክፍፍል ይገባሉ። በዛው ልክ ደግሞ መልሶ በየዓመቱ ይቆጥባሉ። በዚህ አይነት መልኩ እኛ የሙያ ድጋፍ እያደረግን ነው። እኛ ሕክምና እየሰጠን ነው። እኛ ባለሙያዎችን በየጊዜው መድበን የጤና አገልግሎት እያገኙ ነው። ይሄንን በዚህ የምናስቀጥል ከሆነ ይሄ ዩኒየን አሁን ከ6 ሚሊዮን ብር በላይ አለ። ቀጣይ ዓመት እጥፍ ማሳደግ ይችላል። ዛሩዲን ሺጃዝ የበደኔ ኃላፊነቱ የተወሰነ የዶሮ እርባታ መካከለኛ ህብረት ስራ ማህበር ሰብሳቢ ነው። ማህበሩ በ2014 ዓመተ ምህረት ምስረታውን አድርጎ ዛሬ ላይ በቀን ከእንቁላል ሽያጭም ከ60,000 በላይ ብር እያገኙ እንደሆነ ይናገራል። 2014 ላይ 10 ሰዎች ጀመረን። ከ2014 ላይ 10 ሰው ትርፋማ እንደሆነ አውቆ ፕሮጀክቱ ወደ ህብረት ስራ ቀየረን። ህብረት ስራ ላይ ወደ 50 ሰው ተቀየረን። 50 ሰው ተደራጅተን በህብረት ስራም ለውጥ ስናይ ለውጥ ባገኘነው ልክ ደግሞ አሁንም ፕሮጀክቱ ለውጣችንን አይቶ ሌላ ድጋፍ ጨምሮልን ወደ 87 አባል ሆነናል። አሁን ያለነው በዚህ ዩኒየን ውስጥ ነው። መጀመሪያ ህብረት ስራ ከሲያጀ ወደ ህብረት ስራ ከህብረት ስራ ወደ ዩኒየን ተቀይረናል። አሁን ጥሩ ደረጃ ነው ያለነው። 5000 ዶሮ አለ። በቀን 4000 ምናምን እንቁላል ነው የምናገኘው። ወደ ብር ሲቀየር እስከ 68000 ምናምን ብር ነው በቀን የምናገኘው። የማህበሩ ጸሐፊ ሙሳ ጀማል እንደሚለው ባለፉት ዓመታት ጠንክረን በመስራታችን የተሻለ ጥቅም ማግኘት ችለናል ይላል። በዚህም አሁን ላይ የማህበሩ ካፒታል ከ20 ሚሊዮን ብር በላይ እንደሆነ ይገልጻል። ካፒታላችን እስካሁን ያለው 6 ሚሊዮን በላይ ነው። ከ6 ሚሊዮን በላይ ነው ተቀማጭ ብር ማለት ነው። ይሄ ሳይጨመር
ይሄ ቋሚ ንብረት ሳይጨመር ከዚህ ጋር ስንልማ ወደ 20 ምናምን ምን የሚገባው ይሄ ወደ 18 ምን በላይ ነው። ገበያ ለማረጋጋት ለዩኒየን ማለት ነው ከተማ ላይ ሸማቾች አሉ። ለነሱ መነሻ ላይ በ13 ብር ጀምረን እስከ 15 ይችላል። በዚህ ሰዓት ትንሽ መኖ ስለተወደደ 17 ብር ይሸጣል።